እግር ኳስ ወደዛች አሜሪካ ወደ ተባለችው ምድር ባልገባ ነው ያልኩት። ዓለም እግር ኳስ ታሪክ አሳፋሪ ከሚባሉ የፊፋ ውሳኔዎች አንዱ መወሰኑን ሰማን። አሁን አሜሪካ ከቤልጅየም ዛሬ ለሊት 9 ሰዓት ይጫወታሉ። የፍሎሪያን ባሎጋን ቅጣት ፕሬዚደንት ዶናልድ ትራምፕ ስልክ ጥሪ በፊፋ በፕሬዚደንቱ ሎቢ መሰረዙን ስንሰማ በእውነት እግር ኳስ ወደዛች አሜሪካ ወደ ተባለችው ምድር ባልገባ ነው ያልኩት። ቤልጅየሞች አሁን ጉዳዩን ወደ ኮርት ኦፍ አርቢትሬሽን ፎር ስፖርት ወይም ስፖርት ግልግል ፍርድ ቤት እንወስደዋለን ብለዋል። የተጫዋች የአሜሪካን ቁልፍ ተጫዋች ነው። በዚህ ጨዋታ ላይ ዛሬ በቅጣት መሰለፍ አልነበረበትም። ቅጣቱ ግን ተገለበጠለት። አይነት ጉድ ነው። እንደውም ሌላ ቀደም ያሉ ጨዋታዎችን የሚመለከቱ ርዕሶች ስላሉኝ ነው እንጂ ይሄ ጉዳይ አንዱ አነጋጋሪ ጉዳይ ነው። ኦቫል ኦፊስ አሜሪካን ፕሬዚደንት ቢሮ ስልክ ተደውሎ ደግሞ መዘገቡ እሳቸውን ፕሬዚደንቱን ማመስገናቸው ጂያኒ ኢንፋንቲኖ እና ፊፋ አሁን ቀዩን መስመር እያለፉ እንደሆነ እየተመለከትን ነው። ብዙ ወቀሳን የገጠመው ፊፋ ብዙ ወቀሳ ቤልጅየሞች አንላቀቅም ብለዋል። ጉዳዩን ወደ ካስ ወደ ስዊዘርላንዱ ፍርድ ቤት ይዘነው እንሄዳለን ብለዋል። ያ ፍርድ ቤት ደግሞ ቀልድ አያውቅም። አሜሪካ ነህ፣ እንግሊዝ ነህ፣ ጣሊያን ነህ አይባልም። እዛ ደግሞ ትክክለኛው ስፖርታዊ ፍትህ የሚገኝ ኢቭን ከፊፋ በላይ ፍትህ ያለበት ተቋም ነው ካስ። ወደዛ ይዘነው እንሄዳለን ብለዋል። እንግዲህ ዛሬ ፖርቱጋል ከስፔን 4 ሰዓት ላይ እንመለከትና ሌሊት 9 ሰዓት ሲሆን አሜሪካን ከቤልጅየም ሲጫወቱ ባሎጋን መሰለፍ ይችላል ማለት ነው።